እንሰካለን። ኔክስት ፓርት ይሄኛው ደግሞ ምንድነው? ፓወር ኬብል ነው። ከፓወር ሰፕላይ ፓወር ወደ የት ነው የሚወስድልን? ወደ ሃርድ ዲስክ ይወስድልናል ማለት ነው። ይሄን ምን እንለዋለን? ፓወር ኬብል እንለዋለን። ይሄኛው ዳታ ነው፣ ይሄኛው የፓወር ነው። ይሄኛው ደግሞ ምንድነው? ራንደም አክሰስ ሜሞሪ ምንድነው የሚያደርግልን? ኮምፒውተራችንን ስንከፍት ስንጽፍ ወርድ ላይ ኤክሴል ላይ የተለያዩ ስራዎችን ስንሰራ ፍጥነትና ኮምፒውተር ዝግታ አለው አይደለ? ያ ፍጥነት ባለው ሰዓት ሴቭ ካላደረግነው ማብራት ሲጠፋ ከጠፋብን ምን ላይ ነው ያለው ማለት ነው? ራም ላይ ነው ያለው ማለት ነው። ሴቭ ካደረግነው ግን ሃርድ ዲስክ ላይ ነው። ማብራት ሲመጣ ተመልሰን እንገባ እናገኘዋለን ማለት ነው። ይሄኛው ደግሞ ፓወር ኬብል ነው። ለየት ነው? ለማዘር ቦርዱ ፓወር የሚሰጥልን ማለት ነው። 20 ምናምን ፒን አለው እዚህ ጋር እንሰካዋለን። ስለዚህ ፓወር ማዘር ቦርዱ ይነሳል ማለት ነው። ማዘር ቦርዱ ከተነሳ ሲፒዩአችን ይነሳል። ለሲፒዩአችን ምን አለው? እዚች ጋር ፋን አለው። ፋን ማለት ማቀዝቀዣ ሲፒዩአችንን በስራው ፕሮሰስ ስትራክቸር በሚያደርግበት ሰዓት ሲፒዩአችን ምን ያደርጋል? ሲሞቅ በፋን ያቀዘቅዘዋል። ሌላኛው ጋር ደግሞ እዚህ ጋር ምን አለን? ሲሞስ ባትሪ አለች። ሲሞስ ባትሪ ምንድነች? ኮምፒውተራችንን ሰዓት ማኔጅ የምታደርግልን። እንዴት ማኔጅ የምታደርግልን? ሲሞስ ባትሪ ማለት ነው። ሲወጣት የኮምፒውተራችን ሰዓት ይዛባል ማለት ነው። እዚህ ጋር የራም ስዊቾች አሉ፣ የተለያዩ ስዊቾች አሉ። ካፓሲቲዎች ናቸው። እነዚህን ካፓሲቲዎች ኮምፒውተር አሁን የኮምፒውተር አለ ቀጥታ ፓወር ኬብል ስንሰካበት መብራት ሲጠፋ የሚጠፋው ምንድነው? እነዚህ ላይ ያሉት ካፓሲቲዎች ፓወር የመያዝ አቅም የላቸውም ማለት ነው። ምንድናቸው? እነዚህ ካፓሲቲዎች ናቸው። ዳይሬክት ኦንላይን ማለት ነው። ቻርጅ ስናደርገው ይሰራሉ፣ ስናጠፋው ይጠፋሉ ማለት ነው። ስለዚህ ካፓሲቲዎቹ ስቶር የሚያደርጉት ፓወር ነው ማለት ነው። ስቶር አድርገው አይቆዩም እኮ ስቶር አድርገው አይቆዩም። ነገር ግን ደግሞ ካፓሲቲ ሚንስ ስቶር ማለት ማድረግ ማለት ነው አይደለ? ካፓሲቲ ወይም ደግሞ አቅም ማለት አይደለ? ካፓሲቲ ማለት ስለዚህ እነዚህ የፓወር አቅም ነው። ፓወሩ እንዳለ አሁን መብራት ሲጠፋ ይጠፋል አይደለ? ስቶር ቢያደርጉት መብራቱን ስቶር አድርገው መቆየት ይችላሉ። ላፕቶፕ ላይ እነዚህ አይደሉም ያሉት። ምንድናቸው? መብራትን ስቶር አድርገው የሚቆዩ ናቸው። እዚህ ጋር ደግሞ የካፓሲቲዎቹ የተለያዩ ምንድነው የሚያደርጉት? ልክ መብራቱ ሲመጣ ይይዛሉ፣ ሲጠፋ ይለቁታል ማለት ነው። ይሄ ራም ይፈታል። እዚህ ጋር ብሎኖች አሉ። ሲፒዩ እዚህ ጋር እና እዚህ ጋር ብሎን አለ። ይሄ ይወጣል። ራሟ ይቺ ነው የምታክለው፣ ከዚህ የበለጠች አይደለችም። ራም ማለት ራም ሁለት ራም ነው ያለው ማለት ነው። አሁን ለምሳሌ የራንደም አክሰስ ሜሞሪ ነው ብለናል። ራንደም አክሰስ ሜሞሪ፣ እዚህም ሌላም ራንደም አክሰስ ሜሞሪ ያለችን ማለት ነው። እዚህ ውስጥ ይሄ ሲፒዩ ነው። እዚህ ሲፒዩ ሴንትራል ፕሮሰስ የምታደርገው ዩኒቷ ማለት ነው። እሺ ይሄ የራም ቦታ ነው። 4 ራም መያዝ ይችላል ኮምፒውተር ማለት ነው። 4 ላይ እዚህ ጋር ደግሞ የተለያዩ ኔትወርክ ኢንተርፌስ ካርዶችን መጠቀም እንችላለን። እንደዚህ ነው የምናስገባው። የተለያዩ የኔትወርክ ኢንተርፌስ ካርዶችን እዚህ ጋር መጠቀም እንችላለን ማለት ነው። ሌላ አዲስ ነገር የለም። ይቺን ትነች የሲፒዩ ላይት ነች። እዚህ ጋር ይቻለች አይደለ? እጂ ሲፒዩአችን ነው። ሲፒዩን ከዚህ ካላበራነው ስታርተሯ ማለት ነው። ስራ ሊሰራ አይችልም። ሲፒዩ እና ሲፒዩ ኬብል ነች።